የዛሬዋ ባለ ታሪካችን ደግሞ በፍቅረኛዬ ተጎዳው የሰራሁት የለፋሁት ሁሉ መና ቀረ ትላለች። ሰላም እንዴት ናችሁ ተመልካቾቼ? እናንተም የትም ሳትሄዱ እስከ መጨረሻው ተከታተሉት፣ ትማሩበታላችሁ። ሐሳባችሁን ደግሞ ኮሜንት ላይ አጋሩ። ሰብስክራይብ ማድረግ እንዳይረሳ። ብርቱካን የ24 ዓመት ወጣት ስትሆን የምትኖረው ደግሞ በአዲስ አበባ ዳርቻ ከእናትና ከታናሽ እህቷ ጋር ነበር። ህይወት ቀላል አልነበረችም፣ ግን ትልቅ ህልም ያላት ልጅ ነበረች ብርቱካን። እናም ደግሞ ብርቱካን በጣም የምትወደው ዳንኤል የሚባል ፍቅረኛ ነበራት። ከዳንኤል ጋር በጣም ደስ የሚል የፍቅር ጊዜ ነበራቸው። አብረው የሚያሳልፉት ጊዜ በጣም የሚያስቀና ነበር። ነገር ግን እሷ ማግባት ብትፈልግም ዳንኤል ግን ስራ መስራት አለብን፣ ቤት መግዛት አለብን፣ መለወጥ አለብን እያለ ምክንያት ስለሚደረድር ሁልጊዜም ቢሆን በአቋራጭ ቶሎ ብላ ገንዘብ አግኝታ እሱ ማግባት ነበር ፍላጎቷ። ብርቱካን ትንሽ ብቻ ታገሺ፣ ገንዘብ ካገኘን በኋላ እንጋባለን ሲል ሁልጊዜም ዳንኤል ይነግራት ነበር። ብርቱካንም ከልቧ ታምነውና ተወደው ነበር። እናም ይህንን ህይወታቸውን ለመቀየር ብርቱካን ወደ አረብ ሀገር መሄድ እንዳለባት ወሰነች፣ በዛው ቤተሰቦቿንም ለመርዳት ጭምር። እናም ከብዙ ሙከራ በኋላ ወደ ሳውዲ አረቢያ ቪዛ መጣላት። ብርቱካንም በጣም ደስ አላት። በአጭር ጊዜ ውስጥ ሰርታ ዳንኤልን ማግባት እንዳለባት አሰበች፣ ቤተሰቦቿንም እንደምትቀይር። እናም ከቤተሰብና ከምትወደው ፍቅረኛዋ መለየት ከባድ ቢሆንባትም የወደፊት ተስፋዋን እያሰበች በደስታ ተሰናብታቸው ጉዟን ወደ ሳውዲ ጀመረች። ሳውዲ ስትደርስ ህይወት ቀላል ባይሆንም ብዙ ልፋትና ስራዎች ቢጠብቋትም እሷ ግን ከወደፊት ከፍቅረኛዋ ጋር መጋባቷን እያሰበች በደስታ ነበር የምትሰራው። እናም በየወሩ የምትሰራውን ገንዘብ ለዳንኤል ነበር የምትልከው። ዳንኤልም ቤት እየሰራው ነው፣ እቃ እያሟላው ነው እያለ ፎቶ ይልክላት ነበር። እሷም በደስታ በአጭር ጊዜ ውስጥ መቀየር እንደሚችሉ እያሰበች ገንዘቦቿን በሙሉ ነበር የምትልክለት። እናም 3 ዓመታት አለፉ። አንድ ቀን ጓደኛዋም ለብርቱካን ደውላ ዳንኤል ከሌላ ሴት ጋር እየኖረ እንደሆነ እና ገንዘቦቿን በሙሉም እየበተነ እንደሆነ ነገረቻት። ብርቱካን ይሄንን ስትሰማ ማመን አቃታት። ማመን ስልኳን እንደያዘች ቆማ ቀረች። ዳንኤል ከሌላ ሴት ጋር ነው? ይህንን ማመን አልችልም ብላ አሰበች። ወዲያውኑም ዳንኤል ጋር ደወለች እና ጓደኛው የነገረቻትን በሙሉ አነገረችው። ዳንኤልም በቁጣ ሰዎች ይዋሻሉ፣ አንቺ እኔን አታምኚኝም? ለምንድነው የሌላ ሰው ወሬ የምትሰሚ ብሎ ጭራሽ ወደ እሷ ዞሮ ቁጣውን አባሰው። ብርቱካንም ደንግጣ ይቅርታ ጠየቀችው። ልቧ ማመን ይፈልግ ነበር። ከዚያ በኋላ ግን ዳንኤል ስልክ ማንሳት፣ መደወል እየቀነሰ መጣ። በፊት በየቀኑ የሚደውልላት አሁን መጥፋት ጀመረ። ብርቱካን መጨነቅ ጀመረች። አንድ ቀን ጓደኛዋም ለብርቱካን ፎቶ ላከችላት። ፎቶው ዳንኤል የተሞሸረበት ነበር። ይህንን ስታይ ብርቱካን ማመን አቃታት። ሰውነቷ ሁሉ ተንቀጠቀጠ። ያ የምትወደው የምታምነው ለሱ ብላ ህይወቷን ለመቀየር ባህር የተሻገረችለት ፍቅረኛዋ ከርቷት ጭራሽ ሌላ ሴት አግብቶ ነበር። እናም የብርቱካን ህይወት ከዛ በኋላ ለቅሶ፣ ትካዜና ህመም ነበር። የቤቷ አሰሪም የብርቱካኑን መለዋወጥ፣ የሰውነቷን መቀነስ እና ትካዜ በማየት አንድ ቀን ምን ሆነሽ ነው ብላ ጠየቀቻት። ብርቱካንም የተፈጠረባትን ታሪክ በሙሉ ነገረቻት። አሰሪዋም በጣም አዘነች፣ በጣም ተሰማት እና ከዚህ በኋላ ህይወትሽን ለመቀየር ነው መስራት ያለብሽ። እስካሁን የእነሱን ህይወት ለመቀየር ለፍተሻል፣ ግን ምንም ያገኘሽው ያተረፍሽው ነገር የለም። ስለዚህ ህይወትሽን መቀየር አለብሽ አለቻት። ብርቱካንም ልክ መሆኑን አሰበች እና ገንዘቦቿን ወደሱ መላክ ትታ ማጠራቀም ጀመረች። አስፈላጊ ሲሆን ለቤተሰቦቿ ትልካለች። ቀስ በቀስ ብርቱካን በጣም ጠንካራና ስኬታማ ሴት ወደ መሆን መጣች። ቀስ በቀስ ብርቱካን በጣም ጠንካራ፣ ጎበዝና ታታሪ ሴት ሆነች። ለራሷ የምትኖር ራሷንም የምታቅ ሴት ሆነች እና በማንም ላለመታለል ወሰነች። ከዛ በኋላም ገንዘቧን በደንብ በማጠራቀም ለ4 ዓመታት በሳውዲ ኖረች። ገንዘቦቿንም በማጠራቀም ከ4 ዓመት በኋላ ወደ ኢትዮጵያ ተመለሰች። የዛሬው ታሪካችን ደግሞ ይሄንን ይመስላል። ሰብስክራይብ ማድረግ እንዳትረሱ። በየሳምንቱ የሚቀርብላችሁን ታሪክ ከወደዳችሁት ደግሞ እንድቀጥል አጋሩት። እናንተም የምታጋሩት ታሪክ ካላችሁ ከላይ ባስቀመጥኩላችሁ የኢንስታግራም ገጽ ላይ እየገባችሁ ታሪካችሁን ኢንቦክስ አድርጉልኝ። ስማችሁን መጥቀስ አይጠበቅባችሁ። ሰብስክራይብ ማድረግ እንዳይረሳ።